የኢትዮጵያውያንን የሪል ስቴት ችግር የሚቀርፍ ለዘመናት የኖረ የሪል ስቴት ችግር የዘመናት በሪል ስቴት ላይ የሚያጋጥሙ ኢሹዎችን እስከ መንግስት ፖሊሲ ማውጣት የደረሱ ጉዳዮችን በመደገፍ ለውጥ ማምጣት የሚችል ድርጅት ነው እያቋቋመን ያለ ነው ማለት ነው። እንደ ኮምፓስ ፕሮፐርቲስ የኛ ቲም ኦን ታይም ኢዝ ሌት ነው። በወቅቱ ማስረከብ መዘግየት ነው። እስካሁን ያስረከብናቸው ሳይቶቹም በጊዜና በተያዘላቸው ጊዜና ጥራት ደረጃ መሰረት ያተከናወኑ ናቸው። በአካባቢያችን ያለ አንድ ትምህርት ቤት አለ። ሙሉ ለሙሉ የሴት ተማሪዎችን የአንድ አመት የሞዲስ እንትናቸውን እኛ ሸፈንናቸው። በ6 ወር ጊዜ ውስጥ ነው G+14 ቤት ሰርተን ያጠናቀቅነው። ጥሪያችንን አክብራችሁ በኮምፓስ ፕሮፐርቲስ ወይም በኮምፓስ ኮንስትራክሽን ኃላፊነት የተወሰነ የግል ማህበር ስር የሚገኙ ስራዎችንና በአዲስ ዓመት በተመለከተ ያቀድናቸውን ነገሮች ለእናንተ አስተያየትና ጥያቄና መልስ ለመስማት በጠራነው ብሪፊንግ ላይ ስለተገኛችሁልኝ በቅድሚያ ማመስገን እፈልጋለሁኝ። ምናልባት አንዳንዶቻችሁ ስለ ኮምፓስ ሰምታችሁ ማታውቁ ልትሆኑ ትችላላችሁ። አንዳንዶቻችሁ ደግሞ ስለ ኮምፓስ በደንብ ተረድታችሁ በዛሬው ዕለት ኮምፓስ ምን አዲስ ነገር ያመጣል ብላችሁ ልታዩ መጣችሁ ሊሆን ስለሚችል ኮምፓስ ፕሮፐርቲስ እንደ ኮምፓስ ምንድነው በሚለው ነገር ላይ ጥቂት ነገሮች ብቻ ሁለት ነገሮችን አስረዳችኋለሁ። የመጀመሪያው ኮምፓስ ፕሮፐርቲስ የኮምፓስ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የንግድ ስም ሲሆን ኮምፓስ ፕሮፐርቲስ በኮንስትራክሽን የሥራ ዘርፍና በሪል ስቴት የሥራ ዘርፍ ላይ የተሰማራ ነው። ኮምፓስ ፕሮፐርቲስ የተመሰረተው 1-2 ዓመታት በፊት ሲሆን ከዛ በፊት ግን ኮምፓስን እንደ ሌጋሲ ሊያስቀምጠው የቻለውና ኮምፓስ ፕሮፐርቲስን ቀድሞ ያሳውቀው የነበረውን ስራዎች ትንሽ መግለጫ መስጠት ስለሚያስፈልገን ነው። ከኮምፓስ ፕሮፐርቲስ በፊት ያስሚን ጀማል ኮንስትራክሽን በሚል ስም ታዋቂ የኮንስትራክሽን ድርጅት ተቋቁሞ ነበረ። ይሄ የኮንስትራክሽን ድርጅት እንደ አውሮፓውያን አቆጣጠር ከ2021 ጊዜ ጀምሮ የተለያዩ የሪል ስቴት ዴቨሎፕመንቶችን ግንባታ ስራ ይሰራ የነበረ ነው። ይሄ የግንባታ ስራ ስንል ሪል ስቴቶች ለሚገነቧቸው ህንፃዎች የቅድመ ስራ ወይም ደግሞ ቅድመ ፊኒሺንግ ያሉትን ስራዎች እስከ ስኬሌተን መገንባት ድረስ በብቃት ይሰራ የነበረ ድርጅት ነው። ይሄ ያስሚን ጀማል የተባለ የኮንስትራክሽን ድርጅት በከተማችን ውስጥ ትላልቅ ከፍታ ያላቸውን አፓርትመንቶችን፣ የንግድ ሱቆችን፣ የእንግዳ ማረፊያ ጌስት ሃውሶችን እንዲሁም ትላልቅ የመኖሪያ ቤቶችን የገነባ ድርጅት ነው ማለት ነው። ያስሚን ጀማል ራሱን ተክሎ ወደ ኮምፓስ ፕሮፐርቲስ መጥቶ ወደ ውጤት ከመምጣቱ በፊት የአያት አክሲዮን ማህበር በተለምዶ መሪ የሚባለው ቦታ ላይ የሚገኙትን ህንፃዎች 14 ብሎኮችን የመሰረት ግንባታና የስኬሌተን ስራ አጠናቆ የሰራ ነው። ሌላኛው ደግሞ ታዋቂ ሪል ስቴት አሚባራ ሪል ስቴት ነው። የአሚባራ ሪል ስቴትንም የስኬሌተን ስራዎች መሃል ከተማ ፖስታ ቤት አጠገብ የሚገኘውንም ገንብቶ ስኬሌተን ስራውን ማለት ነው የዋናውን ስኬሌተን ስራ አጠናቆ የወጣ ነው። ከኢስት አፍሪካ ጋራም እንደዚሁ 2 ትላልቅ ህንፃዎችን የኢስት አፍሪካ ድርጅትንና የኢስት አፍሪካ ፋውንዴሽንን ህንፃዎች ሰርቶ በዚህ ልክ አቶ ብዙአየሁ ታደሰ ፋውንዴሽንን ህንፃዎች ሰርቶ የወጣ ነው። ይሄን በሚሰራበት ወቅት ነው የሪል ስቴት ግንባታን ጠቃሚነት በሪል ስቴት ለውጥ ማምጣት እንደሚቻል በማየት የራሱን ህንፃዎች መገንባት የጀመረው። ቄራ አካባቢ ባለ 6 ፎቅ ህንፃ አጠናቀን ሽያጩንም ጨርሰን ተንቀሳቅሰናል። ሁለተኛው በዚህቹ ቢሮአችን ፊት ለፊት ምናልባት በኋላም በፎቶ ወጣችሁ የምታዩትን መስቀል ፍላወር የሚባለውንም ህንፃ አጠናቀን ፊኒሺንጉ ላይ ነው ያለነው። እሱም እንደዚሁ ተሽጦ በሪል ስቴት ዘርፉ ያሉት ጠንካራ የሆኑ የኛ ሰራተኞች ሽያጩን አከናውነው እያጠናቀቁ ያሉበት ነው። ከዛ ውጪ ደግሞ በግንባታው ዘርፍ አሁንም ለጊፍት ሪል ስቴት 2 ህንፃዎችን ጊፍት ቦሌ የሚባለውን በቦሌ ዋናው መንገድ ላይ የሚገኘውንና ጊፍት አትላስ የሚባለውን በአትላስ ሆቴል አለፍ ብሎ የሚገኝ ህንፃም የስኬሌተን ስራ አጠናቆ የወጣ የሪል ስቴትንና የኮንስትራክሽን ስራን ጎን ለጎን አካሂዶ የሚሰራ ተለቅ ያለ ድርጅት ነው ማለት ነው። በዛሬው ዕለት በጠራናችሁ ብሪፊንግ ላይ ይሄ ኮምፓስ ፕሮፐርቲስ የምንለው ድርጅት የራሱን ህንፃዎች ገንብቶ ሽያጭ ሊያከናውን በዝግጅት ላይ ያለባቸውን በዚህ የበጀት ዓመት የማጠቃለያና የአዲስ ዓመት መባቻ ላይ የአዲስ ዓመት ዋዜማ ላይ ታላቅ ቅናሽ አድርጎ ሊያስተዋውቃችሁ የፈለጋችሁን ህንፃዎች በፕሬስ ሪሊዝ ልንሰጣችሁና በግንባር ደግሞ ሄዳችሁ እንድታዩ ለማድረግ ነው ዛሬ ጠራናችሁ ማለት ነው። ከዚህ አንፃር የኛ ካዛ ወይም ካዛንችስ የሚባል ፕሮጀክት ከባምቢስ ሱፐርማርኬት ፊት ለፊት አውራው መንገድ ላይ ትልቅ ግንባታ እየሰራን ያለነው። ከሱ ሌላ ደግሞ በኒው አትላስ ወይም ደግሞ አያ ሆቴል ካለበት ጀርባ ላይ ደግሞ እንደዚሁ ትልቅ ህንፃዎችን እየገነባን ያለነው።
ይሄ ቦሌ አትላስ ብለን የጠራው ፕሮጀክት ከመሰረት ጀምሮ እስከ ላይ ድረስ ያለውን ስራ በጥቂት ጊዜያት ውስጥ አጠናቀን ለማስረከብ በእንቅስቃሴ ላይ የምንገኝበት ነው። ከዚህ ጋር ተያይዞ የኛ ካዛንን ፕሮጀክት እንደዚሁ አሁን ከግራውንድ እየወጣን ያለነው ምንም ሽያጭ እንቅስቃሴዎች ላይ ሳንገባ ራሳችን ወጪ እየገነባን ነው የምንገኘው። ከዚህ በኋላ ነው ግንባታው ወጥቶ ተስተካክሎ ገዢዎች እንዲመጡ የምናደርገው። እንደ ኮምፓስ ፕሮፐርቲስ የኛ ቲም ኦን ታይም ኢዝ ሌት ነው። በወቅቱ ማስረከብ መዘግየት ነው። እንለያለን ብለን የምንለው የግንባታ ስራውንም የሪል ስቴት ሽያጩንም ደርበን እየሰራን ከግንባታ ስራው የምናገኘው ልምድ በሪል ስቴት ዴቨሎፕመንት ላይ እያዋልን ልዩ የሆነ የኢትዮጵያውያንን የሪል ስቴት ችግር የሚቀርፍ ለዘመናት የኖረ የሪል ስቴት ችግር የዘመናት በሪል ስቴት ላይ የሚያጋጥሙ ኢሹዎችን እስከ መንግስት ፖሊሲ ማውጣት የደረሱ ጉዳዮችን በመደገፍ ለውጥ ማምጣት የሚችል ድርጅት ነው እያቋቋመን ያለ ነው ማለት ነው። ይሄ ድርጅት ከዚህ ውጪ ደግሞ በቀጣይ የሚያስባቸው እቅዶች በጣም ከሀገሪቱ የኢኮኖሚ እድገትና ከሀገሪቱ የኢኮኖሚ ፍላጎት ጋር የሚገናኙ ናቸው። እንደ እቅድ ዩዝ ካምፕስ የሚባሉ ነገሮችን ለመስራት እቅድ ይዘናል። ወጣቶች ቤት ማግኘት የቸገራቸው ሰዎች ባለ ስቱዲዮ ምናልባትም ከከፋ ባለ አንድ ፎቅ ህንፃን በወር በመቆጠብ የሚያገኙበትን መንገድ ለመተለም እንደተጠቀሰው በጣም ትልልቅ ፕሮጀክቶችን ከተማችን ውስጥ የሚታወቁ ትልልቅ ፕሮጀክቶችን ሰማይ ጠቀስ ህንፃዎችን በመስራት ይታወቃል። እንደተጠቀሰው አያት ላይ 22 ወለል ህንፃ ባለ 22 ወለል ህንፃ 14 ብሎኮችን ሰርተናል። ኢስት አፍሪካ ላይ ባለ 15 ወለል 6 ህንፃዎችን ሰርተናል። አሚባራ ሪል ስቴት ላይ ባለ 22 ወለል ህንፃዎችን ገንብተናል። ጊፍት ሪል ስቴት ዋናው መስሪያ ቤት እዚህ ደንበል አካባቢ የሚገኝ ባለ 28 ፍሎር ሰርተን አጠናቀናል። ጊፍት ሪል ስቴት በተጨማሪ አትላስ ላይ የሚገኘው ባለ 23 ፍሎር ወለል ህንፃ አጠናቀን አስረክበናል። እነዚህ በዋናነት ዋና የሰራናቸው የግንባታ ሂደቶች እንደሆኑ ሆነው እነዚህ ስንሰራ ብቁ የሆኑ ባለሙያዎች አሉ። ኢትዮጵያውያንም ከኢትዮጵያውያን ውጭ የሆኑ ዜጎችንም በማሳተፍ ነው የሰራ ነው። እንደምናውቀው ኮንስትራክሽኑ በዋናነት 3 ነገሮችን እንጠቀማለን። የሰው ኃይል፣ ማቴሪያል እና ኢኩመንቶችን እንጠቀማለን። በሰው ኃይል አደረጃጀት ስንሄድ ሌሎች ኮንትራክተሮች ልምድ የሌለውን በዋናነት የዲዛይን ቲም ያለን ሌላ ዲዛይን ሌላ አማካሪ የሰራውን ስራ እኛ ከኮስት አንጻር ከህንፃው ደህንነት አንጻር ዝም ብለን ህንፃው ስለተገኘ ብለን የምንገነባ ሳይሆን የህንፃውን ደህንነትና ከኮስት አንጻር ኮምፔር አድርገን አረጋግጠን ከአዲስ አበባ ዩኒቨርሲቲ እና ከሌላ አካሉ ባለሙያዎች በመቅጠር እሱም እያሰራረ ነው የሚገኘው። እስካሁን ያስረከብናቸው ሳይቶቹም በጊዜና በተያዘላቸው ጊዜና ጥራት ደረጃ መሰረት ያተከናወኑ ናቸው ማለት ነው። ከዛ በተጨማሪ አቶ ኑረዲን እንዳነሱት ወደ ይሄን ሪል ስቴት ብዙ የሪል ስቴት ስራዎችን ከሰራን በኋላ ወደ ራሳችን ግንባታ ስንሄድ የቄራ ፕሮጀክት የምንለው እና መስቀል ፍሎር ሳይቶቹን ሙሉ ለሙሉ አጠናቀን ለተጠቃሚዎች አቀርበናል። ከዛ በመቀጠል አሁን በእጃችን ጋር ያሉት ካሳንቺስ የሚገኙ የኛ ካዛ ባለ 25 ወለል ህንፃ ነው። አሁን 5ኛ ወለል ላይ ደርሰናል። ኒው አትላስ የምንለው አትላስ ላይ የሚገኝ ባለ 18 ወለል ህንፃ አለን። ይህ ህንፃ የሾሪንግ ስራ የምንለው ተጠናቆ የቁፋሮ ስራ ላይ ነው የሚገኘው። ሌላው ሴቶች አደባባይ ጋር አቧራ የሚገኝ ባለ 12 ፍሎር ህንፃ የግንባታ ሂደቱ ለመጀመር እንቅስቃሴ ያለ ነው። ሌላው በተጨማሪ ጎተራ እዚህ ጎተራ አካባቢ የሚገኝ ባለ 9 ወለል ህንፃዎቹን የግንባታ ሂደታቸው የአፈር ምርመራና የዲዛይን ሁኔታቸው አልቆ ለግንባታ እየተዘጋጀን ነው የሚገኘው። ይህን ስናነሳ ከተማችን ውስጥ ካሉ በግንባታውም ሪል ስቴቱም ካሉ ድርጅቶች ውስጥ የተሻለ ብዙ ስራዎችን በመስራት በተያዘለት ጊዜ እና ጥራት በማስረከብ የሚታወቅ ነው። ይሄ አሁን እጃችን ጋር ካሉት ከነገርኳቸው ከኛ ራሳችን ከምንሰራቸው የሪል ስቴት ግንባታዎች በተጨማሪ ፒያሳ የሚገኝ አበበ አለሙ በባለቤትነት የሚሰራ ባለ 42 ህንፃ እንግዲህ ከሀገራችን ትልቁ የምንለው ነው። ከምናያቸው ትልቅ ህንፃዎች ውስጥ አንዱ የሆነውን ባለ 42 ህንፃ በብቃት እያሰራን እንገኛለን። ሌላው ሆራ ሪል ስቴት አፍሪካ ህብረት አካባቢ ነው የሚገኘው። ይህም ባለ 28 ወለል ህንፃ ነው። ይህን በፈርስት ፍሎር ላይ ይገኛል። እሱን እየሰራ ነው የሚገኘው። በተጨማሪም አልፋራጅ ደንበል አካባቢ ሜትሮ ፕላዛ ቢልዲንግ ነው። ባለ 29 ወለል ነው። የመጀመሪያው ወለል ቤት እየተከናወነ ነው የሚገኘው። ሌላ ዳውዲ ቦራ ፒያሳ ባለ 7 ወለል ህንፃ ግንባታ እያከናወነ ነው የሚገኘው። ሌላው ባለ 21 ወለል ህንፃ 22 ጋር የሚገኝ ሴኪሮስ ነው። ይህ እንደማምረን ስናይ በብቃት እየተመራ ያለና
ከጥራትም አንጻር በጊዜም አንጻር የሚያስረክብ ድርጅት መሆኑን መግለጽ እፈልጋለሁ። ድርጅታችን በኮንስትራክሽን ዘርፍ በዋና መስሪያ ቤትና በፕሮጀክቶች ላይ ከ100 የሚጠጉ ፕሮፌሽናል ኢንጂነሮችን ይዞ እየሰራ ያለ ድርጅት መሆኑን እንግዶቻችንን ማስታወስ እፈልጋለሁ። ጊዜ ያለኝና አመሰግናለሁ። እንግዲህ እንደ ማርኬቲንግ እናንተም እንደምታውቁት ሪል ስቴት ማዕት አለ፣ ሁሉም ያወራል። በምን እንለያለን? ይዛችሁት የምትሄዱት ችግር እሱ ስለሆነ ለምን ጊፍት እንሰራለን? ለምን አያተኛን አሰራን? አምኒባራስ ለምን ያሰራናል? ራሱ ለምን አይሰራም? ስለዚህ በኮንስትራክሽን ያለን ልምድ እና ደግሞ በሰዓት ቅድም እንደተናገራቸው ኦን ታይም ዴሊቨሪ ሌት የሚለው ነገር እኛ ጋር ፕራክቲካል ስለሆነ እና እነሱንም ስለደገፍናቸው ነው በሙሉ እና አልፋራጆች እና ኢስት አፍሪካን ፕሮፐርቲስ የሚያሰሩ የኮንስትራክሽን ልምዳችን እና የኮንስትራክሽን ማኔጅመንት ስራችን ጥሩ ስለሆነ ነው ማለት ሰው ይሄንን ደግሞ እኛ ወደ ራሳችን ገበያ ወደ ሪል ስቴቱ እናምጣ ብለን ስንሰራ ልክ እዚህ ጀርባ ላይ እንዳያችሁት መስቀል ፍላወር ታዩታላችሁ። በ6 ወር ጊዜ ውስጥ ነው G+14 ቤት ሰርተን ያጠናቀቅነው። ይሄ ልዩ ያደርገናል። ምን ጊዜም አንድ የማርኬቲንግ ሰው ወይም የሚገዛ ሰው ለምን ፕሮፐር ኮምፓስን ሲል የኛ የማርኬቲንግ ስራችን ብቻ ሳይሆን የኮንስትራክሽን ማኔጅመንት በጣም ጥሩ ውጤት ስለሆነ ደንበኛ ተኮር ስለሆነ ያ ይመስለኛል። መቼ እንግዛ? ጀስትና ካሁን ጀምሮ ነው የሚሸጠው። እንዴት እንግዛ የሚለው ከ10% ጀምሮ መግዛት ይችላል። ማንኛውም ደንበኛ 10% ከፍሎ ውል ተያይዞ በ27 ወር ውስጥ የሚያልቃሉ፣ በ36 ወር ውስጥ የሚያልቃሉ። ይህን ስንል ግን 36ኛ ወር ላይ እንጨርሳለን። 5 ዓመት 6 ዓመት የሚፈጅ ጊዜ የለም። ምክንያቱም በቆየ ቁጥር ሪስክ ስላለው ኪሳራም ስላለው በዚህ መሰረት ነው። እንዴት እንግዛ? ቅድም እንደነገርኳቸው 10% ከፍሎ መዋዋል ይችላል። 25% ለከፈለን ደንበኛ ቅናሽ እናደርጋለን። ይሄ አንዱ የማርኬቲንግ ስልታችን ነው። በተለይ ደግሞ ከዛሬ ጀምሮ ምናልባትም ከ8 ቀን በፊት ጀምሮ እስከ መስከረም 30 ድረስ የሚቆይ እውነተኛ 30% ቅናሽ አለ። 100% ለሚከፍለን ደንበኛችን 30% ቅናሽ እናደርጋለን። 10 ሚሊዮን ለሚከፍል ሰው 7 ሚሊዮን ብር ነው ቤት የሚገዛው ማለት ነው። 50% ለሚከፍለን 15% ቅናሽ እናደርጋለን። 25% ለሚከፍለን ደግሞ 7.5% ቅናሽ እናደርጋለን። ስለዚህ ኮምፓስን የሚለያቸው አንዱ ይሄ ነው። ሁለተኛው የሴልስ ማርኬቲንግ ቲሙ በጣም ፕሮፌሽናል በሆነ መንገድ ነው ሰውን የሚይዘው። ታች ብትሄዱ አሁን ማዕት ሰው ነው እየመጣ ያለው የምናስተናግድበትን መንገድ። ለምን? በጊዜ የማስረከብ ችሎታችንን አይተውት ነው። ማርኬቱ ላይ ወይም ደግሞ ሪል ስቴት ላይ ያለውን ችግር ለማወቅ ነው። ይህንን ነገር ለመቅረፍ ቁጭ ብለን አውርተን ምንድን ነው ችግሩ? ለምን ሰው ያለቅሳል? በጊዜ ባለማድረስ ነው። እኛም ባለማድረሳችን ኪሳራ እንገባለን፣ ደንበኞቻችንም ደግሞ ኤክስፔክቴሽናቸው ይጎዳል። ስለዚህ በዛ መሰረት እየተንቀሳቀሰ ነው። እሱ ብቻ አይደለም። አሁን ቅድም እንደነገራችሁ የሶሻል ኃላፊነታችንን ለመወጣት ዝግጁ ነን። በአሁኑ በአዲሱ ዓመት በአካባቢያችን ያለ አንድ ትምህርት ቤት አለ። ሙሉ ለሙሉ የሴት ተማሪዎቹን የ1 ዓመት የሞዲስ እንትናቸውን እኛ ሸፈንላቸው። ዛሬ መጥተዋል። ወረዳዎቹ እዚህ ናቸው። እሱን አስረክባቸዋል። ሁለተኛው የቦርናጌን እና ክብር አረጋዊ እነሱንም እርዳታ ለመስጠት 500 ሺህ ብር መድበን ምናልባት በዚህ 2-3 ቀን ውስጥ ሪሊዝ እናደርጋለን። ኖቶሊ ገበያውን ብቻ ሳይሆን የሶሻል ኃላፊነታችንን ለመወጣት ዝግጁ ነን።